የሰሞኑን የትራኦሬን እርምጃ ያዩ ሰዎች ትራኦሬ መሞቱ ነው አበቃለት እያሉ ነው። እውን ትራኦሬ መሞቱ ነው? ብዙ ወዳጆቹ ለትራኦሬ ያላቸው ጭንቀት እየጨመረ የመጣ ሲሆን በዚህ ሳምንት በራሽያ የግሬት ፓትሪዮቲክ ዋር 80ኛ ዓመት ክብረ በዓል ተገኝቶ በሰጠው ቃለ ምልልስ ደግሞ ይህ ሰው በቃ መሞቱ ነው፣ የትኛውም አፍሪካዊ በዚህ ልክ አልተዳፈራቸውም፣ በጥቂቱ የተናገራቸውን እንኳ ከአፈር ደባልቀዋልና ብዙዎች ሰግተዋል። በዚህ ሰፊ ቃለ ምልልስ ትራኦሬ በግልጽ ምዕራባውያንን አጥረግርጓል። የአሜሪካውን ጀነራል በእኛ ወርቅ ምን አገባ ሲል ተዳፍሯል። በሩሲያና ዩክሬን ጦርነት ራሱ በይፋ አሜሪካን ወንጅሏል። ከዚህ ሰፊ ቃለ ምልልስ ውስጥ ጥቂቱን ብቻ እናጋራችሁ። Votre Excellence, bienvenue à Sputnik Afrique et merci beaucoup d'avoir ጋዜጠኛዋ ክቡርነቶ ወደ ስፑትኒክ አፍሪካ እንኳን ደህና መጡ። ግብዣችንን ስለተቀበሉ በጣም እናመሰግናለን። ለድርጅታችን ትልቅ ክብር ነው ስትል ከፊቷ ለተቀመጠው ጥቁር አብዮተኛ ክብሯን ገልጻ ትጀምራለች። ሩሲያ በግሬት ፓትሪዮቲክ ዋር ያገኘችውን ድል 80ኛ ዓመት በምታከብርበት ወቅት ትላንት በቀይ አደባባይ በተካሄደው ወታደራዊ ሰልፍ ላይ ተገኝተዋል። ከዚህ ተሞክሮ ምን ወሰዱ? ክብረ በዓሉ ምን ያህል ትልቅ ነበር ብለው ያስባሉ? እናስ የትኛው ወታደራዊ መሳሪያ ነው የበለጠ ያስደመሞት ስትል ጥያቄዋን ጀመረች። ትራኦሬም በጣም አመሰግናለሁ ሲል ቀጠለ። እንዳልሽው ሩሲያ በታላቁ የአርበኝነት ጦርነት ያገኘችውን ድል በማስመልከት የነበረው ክብረ በዓል ላይ ሰልፉ በተለይም እንደ ቲ-34 ታንክ ያሉ ተሽከርካሪዎችን ያካተተው የተሽከርካሪ ክፍል ሲጀመር በጣም አስደንቆናል። እኛም ብዙ ትምህርቶችን ተምረናል። ሩሲያ ከታላቁ ጦርነት እስከ ዛሬ ድረስ በወታደራዊ መስክ በቴክኖሎጂ ምን ያህል እንደተሻሻለች እንድንመለከት አስችሎናል ሲል ጋዜጠኛዋ ቀበል አድርጋ ክቡር ፕሬዝዳንት፣ ለፕሬዝዳንት ፑቲን ግብዣ ምላሽ መስጠትና በዚህ በዓል በሩሲያ መቀላቀሎ ለምን አስፈለገ ስትል ትራኦሬም ለኔ አስፈላጊ የሆነባቸው ብዙ ምክንያቶች አሉ። በመጀመሪያ የወዳጅ ሀገር ግብዣ ሲሆን ዛሬ ሩሲያና ቡርኪና ፋሶ በቅርብ እየሰሩ ነውና ከሩሲያ ሕዝብ ጎን ሕዝባችን መሆን ነበረበት። ሁለተኛ በዚህ ጦርነት ውስጥ አባቶቻችን ናዚዝምን በመቃወም በአውሮፓ ነፃነት ላይ አስተዋጽኦ አድርገዋል። ያ ማለት የጋራ ታሪክ አለን ማለት ነው። እናም በእንደዚህ አይነት በዓላት ወቅት ያንን ማክበር አስፈላጊ ነው። ሶስተኛ ሩሲያና ቡርኪና ፋሶ ዛሬ ተመሳሳይ ትግል ውስጥ ናቸው። አሁን የምንኖረው አንድ ወገንተኛ በሆነ ዓለም ውስጥ ነው ብዬ ገልጸዋለሁ። እኛ ግን ወገንተኛ ያልሆነ የነፃነትና የሰላም የትኛውም ሀገር ሌላውን እንዴት መሆን እንዳለበት የማይደነግግበት ዓለም እንመኛለን። ሩሲያ ለዚሁ ራዕይ በንቃት እየተጋች ነው። እኛም ሊገዙንና ሊቆጣጠሩን ከሚፈልጉ ኢምፔሪያሊስቶች ጋር በተመሳሳይ ትግል ውስጥ ነንና የጋራ አመለካከት አለን። ስለዚህም በዚህ በዓል ላይ የሩሲያ ሕዝብን መቀላቀል እጅግ አስፈላጊ ነበር ብሎ ሲመልስ ጋዜጠኛዋ ክቡር ፕሬዝዳንት፣ ከጊዜ ወደ ጊዜ እየጨመሩ ያሉ የአፍሪካ ሀገራት ሉዓላዊነትን እየጠበቁና የምዕራባውያን ወታደሮችን ከግዛታቸው እንዲወጡ እየጠየቁ ነው። በቅርቡ ለምሳሌ ቻድ፣ ሴኔጋል እና አይቮሪ ኮስት ተመሳሳይ ጥያቄዎችን አቅርበዋል። በእርሱ አስተያየት ምዕራባውያን ከአፍሪካ ጋር ባላቸው ግንኙነት የቱ ጋር የሳቱ ይመስሎታል? ስትል ትራኦሬ እንግዲህ የማውቀው የራሳችንን ሁኔታ ነው። በጦርነት ውስጥ ነበርን። ከምዕራባውያን ወታደሮች ጋር አብረን ኖረናል እና ምን እንደተፈጠረም አይተናል። ከነዚያ ወታደሮች ለመለየት ወሰንን። ምክንያቱም ጭራሽ ችግሩን ያሰፋሉ እንጂ ከትግላችን ጋር አይስማሙም። ስለ ሌሎች ሀገሮች መናገር አልችልም፣ ምክንያቱም የየራሳቸውን ውሳኔ ወስነዋል። ግን አንድ ነገር እርግጠኛ ሆኜ መናገር የምችለው የሌላ ሀገር ጦር መሬትሽ ላይ ተቀምጦና ማድረግ ያለብሽን ነገር እየወሰነልሽ ስለ ሉዓላዊነት ማውራት አትችይም። የአንድ ሀገር ኢኮኖሚ፣ ትምህርትና አጠቃላይ ልማት በሰራዊቱ ላይ የተመሰረተ ነው። እያንዳንዱ ሀገር ሉዓላዊና ነፃ ለመሆን የራሱን ጦር ማዳበር አለበት። እናም እኛ እያደረግን ያለነው ይህንኑ ነው። የሶቪየት ጦር ስታቲክስን ያጡትን የወንዶች ቁጥር ስትመለከቺ ብዙ ቢሆንም ከጦርነቱ በኋላ በጣም ጠንካራ ሆነው ብቅ አሉ።
ዛሬ እንደ ሩሲያ ጦር መሳሪያ ያለው የጦር ኃይል የለም። ስለዚህ እኛም ከጦርነታችን መማር አለብን። ከጦርነቱ በኋላ በጣም ጠንካራ መሆን አለብን። ሉዓላዊነት የሚጀምረው በሰራዊቱ ነው። ጠንካራ ጦር ካለ ሌሎች ዘርፎች በቀላሉ ማደግ ይችላሉ። ስለዚህ ማለት የምችለው ቡርኪና ፋሶ ከምዕራባውያን ጦሮች እንድትለይ ያደረጋት ያ ነው ብቻ ነው ሲል ጋዜጠኛዋ። እሺ፣ ሌላው ዋና ጉዳይ የዩክሬን ጉዳይ ነው። ሩሲያ ያለ ቅድመ ሁኔታ ለመደራደር ዝግጁ ነኝ ትላለች። በዚህ ደግሞ ዩክሬን ያለማቋረጥ ገደቦችን ታቀርባለች። ኪየቭ በሳህል ውስጥ ሽብርተኞችን ትደግፋለች። በእርሷ አመለካከት ክቡር ፕሬዝዳንት፣ ለሁለታቸው ሀገራት ሰላም የማይፈልገው ማን ይመስሎታል? ስትል ትራውሬ ከአሁን በፊት ፕሬዝዳንት ኤርዶጋን ለውይይት ማዕቀፍ መፍጠር ችለው ነበር ብዬ አስባለሁ። ከዚያ ሁለቱ ፕሬዝዳንቶች ተገናኙ። ገና የኦፕሬሽኑ መጀመሪያ ላይ ነበር። ወደ ሰላም እንደሚመራ መሳሪያዎች ጸጥ እንደሚሉና ሁሉም ሰው ወደ መልካም ፈቃድ እንደሚመለስ ተስፋ አድርገን ነበር። ነገር ግን ለዩክሬን ፕሬዝዳንት እንዳይቀበሉ የነገሯቸው ምዕራባውያን ነበሩ ሲል ጋዜጠኛዋ። ይህንን በቅርብ ተከታትለናል። በመጨረሻ ምን አስከተለ? እንግዲህ ይህ ሁሉ የማታለል ማዕቀፍ ውስጥ ይወድቃል ብዬ አስባለሁ። እነሱም እንደተታለሉ አምናለሁ። ካልሆነ የዩክሬንና የሩሲያ ሕዝቦች አንድ ጊዜ የሶቪየት ኅብረት አካል የነበሩት ወንድማማቾች ናቸው። ጥላቻንና ሩሶፎቢያን በዚህ ሕዝብ መካከል ወደ ማዳበር ደረጃ እንዴት ደረስን? ጦርነቱ የጀመረው 2022 አይደለም፣ በ2014 ነው። ይህ ብዙ ሰዎች ላያውቁት የሚችሉት እውነት ነው፣ ወይም አንዳንዶች በቀላሉ ለመቀበል ፈቃደኛ አይደሉም። ግን ሁሉም የጀመረው 2014 ቢሆንም አሁን ሰዎች ደንግጠዋል፣ እናም ሩሲያን ይወቅሳሉ። ነገር ግን በ2014 ሩሲኛ ተናጋሪዎች ሲቪሎች ሲደበደቡ ማን ድምፁን ከፍ አድርጎ ተናገረ? ምስሎቹ አሁንም አሉ። ሰዎች በቤቶች ውስጥ ተቆልፎባቸው ከነነፍሳቸው ተቃጥለዋል። የዚህ ምስላዊ ማስረጃ አለ፣ ግን ማንም እርምጃ አልወሰደም። በዚያ ሁሉ ጊዜ ተታለዋል እና አሁን እውነቱ ግልጽ ነው። ታያላችሁ፣ የሰጧቸው እርዳታ ተብዮች ሁሉ ለመርዳት ሳይሆን ማዕድናቸውን ለማውጣት ነበር። ደግሞም አደረጉት። በእውነት ዩክሬን ካሁን በኋላ የዩክሬናውያን አይደለችም። ተታለዋል እና አሁን ተሸናፊዎቹ ናቸው። ዘርፋቸው ሁሉ ወደዚህ ጦርነት በጎተቷቸው ሰዎች የሚመራ ሆኗል። ሁሉም ነገር ሩሲያን ስለማዳከም ነበር። ግን ሩሲያ ከዚህ ጦርነት በጠንካራ ሁኔታ እየወጣች ነው። ስለዚህ ይህንን መቀበልና ወደ አእምሮ መመለስ አለባቸው ብዬ አምናለሁ። ድርድር ውስጥ መግባትና ሰላም መድረስ ያስፈልጋል። ደግሞ ሽብርተኞችን በግልጽ እንደሚደግፉ ሲያውጁ ሁላችሁም ሰምታችኋል። መሬት ላይም ግልጽ ነው። በእርግጥም ሽብርተኞችን እየደገፉ ነው። ይህ ጥሩ ጦርነት አይደለም። ተሳስተዋል፣ ወይም ተሳስተው እየተመሩ ነው። ወደ አእምሯቸው መመለስ አለባቸው። ያም ሆነ ይህ እነሱን መደገፍ ይችላሉ፣ ግን እንዋጋቸዋለን፣ እናም እናሸንፋለን። ይህ ሁሉ እነሱን ለማውረድና ወሳኝ ማዕድኖቻቸውን ለመያዝ የተደረገ ሴራ መሆኑን እስካሁን ካልተገነዘቡ ጦርነቱን ሊቀጥሉ ይችላሉ። ስለ ሁኔታው ማለት የምችለው ያንን ነው። እያንዳንዱ አገር መረዳት አለበት። ወደ ትርምት ውስጥ በሚስገባ ነገር አትታለሉ። ማለት የምችለው ይህንም ብቻ ነው አለ ትራውሬ። ጋዜጠኛዋ በጣም እናመሰግናለን ክቡር ፕሬዝዳንት። አሁን በቅርቡ የአፍሪኮም አዛዥ ለአሜሪካ ሴኔት ፊት ለፊት ባደረጉት አስተያየት ላይ መንግስቶ ጽኑ ምላሽ ሰጥቷል። በቡርኪና ፋሶ ሉዓላዊ ምርጫዎች ላይ ያልተመሰረቱ ክሶችን አውግዟል። በተለይም ከሩሲያ ጋር ስላላችሁ አጋርነቶች የእርስዎን አጋርነት ሕጋዊነት በዋሽንግተን ለሚጠይቁት ምን ምላሽ ይሰጣሉ? እና ይህን አይነት ንግግርን ከግምት ውስጥ በማስገባት የቡርኪና ፋሶን ገጽታ በዓለም አቀፍ ደረጃ እንዴት ለመከላከል አስበዋል? ስትል ትራውሬ ቀጠለ። ያም ሆነ ከማንም ጋር ግንኙነት መመስረት እንደምንፈልግ የመወሰን ነፃነት አለን። ነፃነት ማለት ያ ነው። ስለዚህ በዚህ ጉዳይ ላይ የፈለጉትን ማሰብ ይችላሉ። ትብብሩ የጋራ ጥቅም እስካለው ድረስ የትም እንሄዳለን። ለአስተያየቱ እንደጠቀስሽው በውጭ ጉዳይ ሚኒስቴር በኩል ይፋዊ ተቃውሞ ቀርቧል። ግን ከዛ ጄኔራል ጋር ምን እንደተፈጠረ በትክክል አላውቅም።
በግልጽ የሆነ ችግር አለ። በተሳሳተ ተልዕኮ የተላከ ከሆነ የራሱን ጥፋት እንደሚያደርግ ተስፋ አደርጋለሁ። እንደ ተሳሳተ በይፋ መናገር አለበት። በሴኔት ፊት ስህተት ከሰራ አምኖ መቀበል አለበት። ሆን ብሎ ከሆነ ደና፣ ያኔ እንደምንችለው እንጋፈጠዋለን። ምክንያቱም የተናገረው ሁሉም ውሸት ነው። ትልቅ ሰው ሲዋሽ ማየት አሳፋሪ ነው። የታላቅ ጦር ከፍተኛ ወታደራዊ መኮንን ሲዋሽ በጣም አሳሳቢ ነው። በመጀመሪያ ደረጃ የቡርኪና ፋሶን ወርቅ ጠቅሰዋል፣ ለተወሰኑ ጥበቃዎች እንደምንጠቀምበት በመግለጽ ግና ያ የቡርኪና ፋሶ ወርቅ ነው፣ የእርሱ ወርቅ አይደለም። ያ የመጀመሪያው ነገር ነው። እሱ ምን አገባው? የኛ ወርቅ ነው። ከሱ ጋር ምንም ግንኙነት የለውም። በሁለተኛ ደረጃ ቡርኪና ፋሶ ወደ ስልጣን እስክንመጣ ድረስ የወርቅ ክምችት አልነበራትም፣ እኛ ነን የጀመርነው ሲል በማስረገጥ ተናገረ። ውድ የማራኪ ስቶሪስ ቤተሰቦች፣ በዛሬው ዝግጅታችን ከትራኦሬ የዚህ ሳምንት ኢንተርቪው በአጭሩ የቀነጨብነውን ዋና ዋና ሐሳቦች ለእናንተ ተርጉመናል። በሌላ የማራኪ ስቶሪስ ማራኪ ታሪክ እስክንገናኝ መልካሙን ሁሉ እንመኛለን።